ኦርቢት ሬዲዮ ኔትወርክ የመረጃ ምህዋር የማህበረሰብ ድምጽ። ሰላም ውድ ተከታታዮቻችን፣ ማይክል ጃክሰን በ2003 ላይ አንድ ክስ ነበረበት ለእድሜ ያልደረሱ ህፃናትን በመድፈር በሚል ከመሞቱ በፊት ኔቨር አይስላንድ የሚባል የራሱ ደሴት አለው መኖሪያ። እዛ ውስጥ እየወሰደ እዚህ የሙዚቃ ኢንዱስትሪ ውስጥ እንዲለማመዱ የሚያደርጋቸው ህፃናቶች አሉ። እነሱን ህፃናቶች በመድፈር ያኔም ይከሰስ ነበር። ነገር ግን እነዛ ህፃናቶች እየወጡ ይከላከሉለት ነበር። አሁን በቅርቡ ሲቢኤስ የሚባል ቻናል ላይ 60 ሚኒትስ የሚባል ፕሮግራም አለ። እዛ ላይ የቀረቡ እዛ ውስጥ የነበሩ ከሱ ጋር አብረው ሙዚቃ ይለማመዱ የነበሩ አሁን ትልልቅ ሰው ሆነዋል። ለዛ ለደረሰባቸው ጥቃት ከቤተሰቡ ገንዘብ ይፈልጉ ነበር። ያ ሂደት ሊሳካ ባለመቻሉ አደባባይ ወጥተዋል። በጣም የሚያሳዝነው ከ3 አመት 7 አመት የመጨረሻው 14 ይሄ በተለይ ህጋዊ ፍቃድም ኖሯቸው የሚሆን ህጋዊ ፍቃድ ሳይኖራቸው የታዳጊዎችን ታለንት እናሳድጋለን ብለው በአንድ ቦታ ላይ ታዳጊዎችን የሚሰበስቡ ሰዎች መከታተል የሚያስፈልግ ይመስለኛል። ያኔ በ2003 አካባቢ ላይ ቤት በሚመላለስበት ጊዜ የሱ ጠበቃ የሆነ ሰው አሁንም በህይወት አለ። ነገሩን ከሰማ በኋላ ሴትል እንዲያደርጉ ከቤተሰብ ጋር እያደራደርኩ ነበር፣ ግን ቤተሰብ ሊስማማ አልቻለም። ስለዚህ እነዚህ ልጆች ለደረሰባቸው የስነ ልቦና ጉዳት ሴክሹዋል ኦሪየንቴሽናቸው ሁሉ ተቀይሯል። በዛ ምክንያት እሱ ያስለመዳቸው ነገር ስላለ እዚህ ወደ ተፈጥሮኛ ወደምናቀው መመለስ አቅቷቸው። የሚገርመው ወንድማማቾች ናቸው እነሱ። የሙዚቃው ፍቅሩ ታለንቱ ስላላቸው ኢኮኖሚካሊ ግን ሾርቴጅ አላቸው። ስለዚህ ያንን ላግዛችሁ ብሎ ነው እዛ ኔቨር አይስላንድ የሚባለው መኖሪያ ውስጥ እና አብረው ሲጫወቱ ሲዝናኑ ምናምን ስታይ ኖርማል ህይወት የሚኖሩ ነው የሚመስሉ። ቢሃይንድ ግን የሚካሄድ ነገር ነበር። የልጆቹን ስነ ልቦና የሚጎዳ ስብራት ውስጥ የከተተ የተፈጥሮ ህይወታቸውን ሁሉ የቀየ ነገሩ በጣም አስገራሚ ነው። አንዳንድ ጊዜ ወደ ዝና ማማ በወጣን ቁጥር ወዴት ነው እየሄድን ያለነው? ከጊዜ ወደ ጊዜ ደግሞ እኛ ጋር የምንሰማቸው ነገሮች አሉ አይደል? እዚህ ከክፍለ ሀገር ልጆች ታለንት ያላቸው ልጆች የማምጣት አንድ ቦታ ላይ ሰብስቦ አሰለጥናለሁ አስተምራለሁ ምናምን የሚሉ ነገሮች እየሰማን ያለናቸው አሉ። እንደዚህ አይነት ነገሮች መታየት አለባቸው። ዝም ተብሎ ልጆች ሊሰጡ አይገባም። ልክ ነው። ቤተሰብ የራሱ የኢንካም ችግር ይኖርበታል። ለምሳሌ እኔ የራሴ ምሳሌ ባረግ ልጄ 7 8ኛ 6ኛ ክፍል ተማሪ ሆኖ እኔ ሙዚቃ ታለንቴ ነው ቢለኝ መፈለግ ሌላ ጉዳይ ሆኖ ግን ምን ላሟላለት ይችላል? ያንን ያሟላ ሰው ደግሞ እኔ ጋር እየመጣ ትምህርቱንም እየተማረ ሙዚቃውንም ያሳድግ ቢለኝ ስሰጠው ግን መከታተል ያስፈልግ። ስለዚህ ልጆች በዛ ነው እኮ ይሄዱ። ስለዚህ ላስተምር እንደዚህ ችሎታቸውን ልናሳድግ ምናምን እያሉ በተለይ በግሩፕ የሚደረግ ነገር መከታተል ያስፈልግ። ኦርቢት ሬዲዮ ኔትወርክ የመረጃ ምህዋር የማህበረሰብ ድምጽ።